ትላንትና አንድ ጥያቄ ጠይቃችሁ ነበር። ከዩኒቨርሲቲ የመጣ ጥያቄ ባይሆንም ሴት ልጅ ለምን አብስታ ታለቅሳለች ለሚለው ጥያቄ መልስ ይዛችሁ እንደምትመጡ ጠይቃችሁ ነበር። አሁን ከማን ይጀምር? ካያ ወረቀት አትይዝም እንዴ? አያስፈልግም። ብዙዎቻችን የማናውቀው ነገር ቢኖር ሴት ልጅን ፈጣሪ ሲፈጥር ልዩ አድርጎ ነው የፈጠራት። የዓለም ችግሮችን እንድትሸከም ጠንካራ የሆኑ ትከሻዎችን ሰጣት። ሴት ልጅ እንዲህ ናት፣ ያላትን የምትሰጥ ነገር ግን ምላሽን አትጠብቅም። ሴት ልጅ አብዝታ የምታለቅሰው እያስመሰለች ወይም ሕፃንነት አይደለም፣ አማመኝ ደከመኝ ሳትል ነው የቤተሰቦቿን ሸክም ብትሸከመው። ከቤተሰብም ሆነ ከባሏ ደግነትን፣ ፍቅርንና እንክብካቤን ትፈልጋለች፣ ነገር ግን በግልጽ አትናገርም። ስለዚህ የሴት ልጅ ውበት በምትለብሳቸው ልብሶችና በምትቀያየረው ጌጣጌጦች ሳይሆን የሴት ልጅ ውበት አይኖቿ ላይ ነው የሚታዩት። ፍቅርም እዛው ላይ ነው ያለው። በቃኝ፣ ከዚህ በላይ መጫወት አልችልም፣ ደከመኝ። ለዛሬ በቃሃል። ርቦሃል መሰለኝ። ከኔ ላይ ማንጎችን መብላት ትፈልጋለህ እንዴ? እኔ ጋር ሳምንት ሙሉ አልመጣህም። አሁን በልና እንጫወት። አይ ዛሬ መጫወት አልፈልግም። ደብሮሃል? ምን ተፈጠረ? አሻንጉሊት መግዛት ፈልጋለሁ። እሱን ለመግዛት ገንዘብ ያስፈልገኛል። እኔ ደግሞ የለኝም። እኔም የለኝም። ነገር ግን ማንጎችን ቆርጠህ ትሸጥና አሻንጉሊቶችን መግዛት ትችላለህ። እውነትህን ነው? ግን ማንጎች ካልኩብህ ካላ ችግር የለውም። አንተ ደስተኛ ከሆንክ እኔም ደስተኛ ነኝ። ረዥም ጊዜ አስጠበከኝ እኮ። አሁን ና በል እንጫወት። አሁን ሕፃን ልጅ አይደለሁም። የቤተሰብ ኃላፊነቶች አሉብኝ። ቤት መስራት ያስፈልገኛል። ነገር ግን ለሱ የሚሆን ምንም በቂ ገንዘብ የለኝም። ከጠቀመ ይህንን ቅርንጫፎች ወስደህ ቤት መስራት ትችላለህ። ነገር ግን እየመጣህ ያኝ ግን እንደዛ ካረግን አንተ ደካማ ትሆናለህ። ችግር የለውም። አንተ ደስ ሲል እኔም ደስ ይለኛል። አመሰግናለሁ። ስላየው በጣም ደስ ብሎኛል። ና ከጎኔ ተቀመጥ። ከዚህ በላይ ደክሞኛል። አካባቢውን ለቅቄ ሩቅ ስፍራ መሄድ አለብኝ። እሱን ለማድረግ ደግሞ ጀልባ ያስፈልገኛል። ያ ደግሞ የለኝም። ካስፈለገህ የቀረኝን ግንድ ወስደህ ጀልባ መስራት ትችላለህ። እንደዛ ካረግንማ አንተ ምንም ነገር አይቀርም። ችግር የለውም። አንተ ደስ ሲል እኔም ደስ ይለኛል። አመሰግናለሁ። በጣም ይቅርታ አድርግልኝ። ከአሁን ጊዜ በኋላ ምንም የምሰጥ ነገር የለም። በአሁኑ ጊዜ ሰላም ብቻ ነው የምፈልገው። እሱን ላደርግልህ እችላለሁ። እና ከጎኔ ቁጭ በልና ሰላም ትሆናለህ። አመሰግናለሁ። ይህ የሁላችንም ታሪክ ነው። ዛፉ ወላጆቻችን ነበሩ። ልጆች እያለን ከእናትና ከአባታችን ጋር መጫወት በጣም ያስደስተን ነበር። አድገን ራሳችንን ካወቅን በኋላ ትተናቸው እንሄዳለን። ተመልሰንም ወደ እነሱ የምንመጣው የሆነ ነገር ስንፈልግ ነው። ምንም ይሁን ብቻ ወላጆች አንድ ንግግር አላቸው። አንተም ያስደስትህ ከሆነ እኔንም ያስደስተኛል። ዶክተር አንድ አስፈላጊ የሚጠይቀው ጥያቄ አለ እያለች ነው። 5 ደቂቃ ገብተህ አውራት። ውዴ እኔ ስሞት ከስንት ጊዜ በኋላ ነው ሌላ ሚስት የምታገባው? እኔ እንደዚህ ማደርግ አይመስለኝም። ባደርገው እንኳን የአንቺ መቃብር የደረቀ ጊዜ ነው ሌላ ሴት የማገባው። ምን እያደረክ ነው? እህቴ ቃል አስገብታኝ የሞተችውን የመጨረሻ ምኞት እያሟላውላት ነው። ቀን በቀን እየመጣህ መቃብሬ ላይ ውሃ እንድደፋለችኝ።